ሰላም ወላጆች፣ በተለይ እናቶች እንኳን ለእናቶች ቀን አደረሳችሁ። እኔ ደግሞ ዛሬ የእናቶች ቀንን በጣም ልዩ በሆነ ሁኔታ እያከበርኩ ነው የምገኘው። የሁሉም እናት ከሆነችው ተፈጥሮ ጋር አብሬ ነው ያለሁት። አሁን ያለሁት ኬንያ ማውንት ኬንያ ወይም ደግሞ በአፍሪካ ሁለተኛ የሆነው ትልቁ ማውንቴን እየወጣሁ ነው ያለሁት እና አሁን ለመጀመሪያው ቤዝ ካምፓችን ላይ ናሩሞሩ የሚባለው ቦታ ላይ ደርሰናል። ስለዚህ እዚህ እናድርና የሚቀጥሉትን 2 ቀናት ደግሞ በዚህ ጫካ ውስጥ እየሄድን እንግዲህ ከተፈጥሮ ጋር አብረን እያወራን ዋናው ጫፍ ላይ ለመድረስ እንሞክራለን ማለት ነው እና ይህ የእናቶች ቀን ለኔ በጣም ልዩ ነው። ምክንያቱም በዚህ አመት 20 አመት የስራ ህይወቴን የማከብርበት፣ 21 አመት የትዳር ህይወቴን የማከብርበት እንዲሁም ደግሞ የሚቀጥሉትን 20 አመታት ወደፊት አምላክ እድሜውን ሲሰጠኝ የምሰራውን ስራ የማሰላስልበት ነው። ደስ የሚለው ደግሞ ምን እንደምሰራ አውቃለሁ፣ በተለይ ለወላጆች። ስለዚህ በዚህ ጉዞዬ ለእናንተም ሼር እያደረኳችሁ እንሄዳለን ማለት ነው። እንኳን አደረሳችሁ። እወዳችኋለሁ።